በፊልም እንቅስቃሴ ላይ ለምናየው ነገር ሁሉ ብርሃን ትልቁ ሚና ይጫወታል። ነጸብራቅ፣ አስገራሚ እይታ፣ አስማት። ብዙ ጊዜ ሲኒማቶግራፈር ታሪክን ለመንገር ብርሃንን እንደሚጠቀም ሁሉ ጨለማንም ይጠቀማል። የሰዎችን ስሜቶች በብርሃንና በጨለማ ለመያዝ የኤክስፖዠር ትሪያንግል ሶስቱን አካላት መረዳት መሰረታዊ ነገር ነው። አፐርቸር፣ ሸተር ስፒድ እና የዛሬው ርዕስ አይሶ። ይሄ አይሶ ምን እንደሆነ የምንመለከትበት ክፍል ነው። ሰላም እንደምናችሁ፣ እኔ ሰለሞን ደመቀ ነኝ። ይህ ደግሞ በዓለም ላይ ካሉ ትልልቅ ፊልም ሰሪዎች እውቀቶችን አምጥተን የምንማማርበት ክሎዝ አፕ የዩቲዩብ እና የቴሌግራም ቻናል ነው። እንዲሁም ፌስቡክ ላይ ቲክቶክም ላይ እገኛለሁ። ስለዚህ በቀላሉ ሰብስክራይብ በማድረግ የክሎዝ አፕ ቤተሰብ መሆን ትችላላችሁ። ላይክ፣ ሼር ስታደርጉ ደግሞ ስለ ፊልም ማወቅ ለሚፈልጉ ሰዎች ይሄ ቻናል ይዳረሳል። ቆየት ያሉ የፊልም ሰሪዎች የሚቀርጹባቸው የተለያዩ የፊልም ስቶኮች የተለያዩ ፍጥነት ነበራቸው፣ ወይም ብርሃን የሚይዙበት መንገድ የተለያየ ነበር። የፊልም ስሜታዊነት ወይም ሴንሲቲቪቲ አይሶ በመባል ይታወቃል። ቃሉ የመጣው ከግሪክ ኢሶስ ነው፣ እኩል ማለት ነው። እና በዓለም አቀፍ የሚታወቀው ድርጅት የደረጃዎች ምደባን ያወጣል። ስሙም አይኤስኦ ይባላል። አይሶ የተለያዩ ከአገር ኮድ እስከ የሕክምና መሳሪያዎች ድረስ ለሁሉም ነገር ዓለም አቀፋዊ ደረጃዎችን ያወጣል። ዛሬ ባለው የዲጂታል ካሜራ ቴክኖሎጂ አይሶ ለካሜራ ሴንሰር ሴንሲቲቪቲ ጥቅም ላይ ይውላል። አፐርቸር እና ሸተር ስፒድ ሁለቱም ወደ ካሜራው በሚገባው የብርሃን መጠን ላይ አካላዊ ቁጥጥር ያደርጋሉ። ኤክስፖዠር ትሪያንግል ላይ በባለፈው ክፍል አፐርቸር እንዴት እንደ የሰው አይን ብሌን እንደሚሰራ ተወያይተናል። አነስተኛ ብርሃን እንዲገባ ይዘጋል ወይም ተጨማሪ ብርሃን ለማስገባት ይከፈታል። እና አይሶ የካሜራውን ሴንሰር ለሚመታው ብርሃን ምን ያህል ስሜታዊ ወይም ሴንሲቲቪቲ እንደሆነ ይቆጣጠራል። በመጨረሻም ሸተር ስፒድ ምን ያህል ብርሃን ሴንሰሩን እንደሚመታው ይቆጣጠራል። ይህን በሚቀጥለው ክፍል እንመለከታለን። አሁን ዝቅተኛ የአይሶ መጠን ሴንሰሩን ለብርሃን ያለውን ስሜታዊነት ያነሰ ያደርገዋል። በሌላ አነጋገር ምስሉ ጨለማ ይሆናል ማለት ነው። ከፍ ያለ የአይሶ መጠን ሴንሰሩን ለብርሃን የበለጠ ስሜታዊ ያደርገዋል። ይህ ሲሆን ምስሉ የበለጠ በብርሃን ይሞላል። ኤክስፖዠር ሾት በሚወሰንበት ጊዜ ከአፐርቸር በኋላ አይሶን ማስተካከል በጣም የተለመደ ነው። ቀጥሎ ደግሞ ሸተር ስፒድ ይዘጋጃል። ታዲያ ለምን አንድ ሲኒማቶግራፈር አይሶን ይለዋውጣል? እስቲ ሁለት የተለያዩ ሁኔታዎችን እንመልከት። 1917 የተሰኘው ፊልም የተለያዩ ረጅም ቀረጾች ወይም ሎንግ ቴኮችን የ360 ዲግሪ ልምድን ለመፍጠር ይጠቀማል። ይሄ ማለት የሲኒማቶግራፈር ባለሙያው ሮጀር ዲከንስ ብዙ ጨለማ ትዕይንቶችን ለማብራት በተግባራዊ መብራቶች በስክሪኑ ላይ የሚታዩ ብርሃኖችን ይጠቀማል። እና አሁንም ዲፕ ፎከስን ያሳያል። በሌላ አነጋገር እንዲሁ ሲኒማቶግራፈሩ ከአነስተኛ ብርሃንና ክሎዝ አፐርቸር ጋር መታገል ነበረበት። አስታውሱ፣ ላርጅ ዴፕዝ ኦፍ ፊልድ ለማግኘት በተቻለ መጠን አፐርቸሩን መዝጋት ያስፈልጋል። ግን ይሄ ማለት አሁንም ትንሽ ብርሃን ወደ ሴንሰሩ ይገባል ማለት ነው። ስለዚህ ይህንን ለመስራት በጣም ዝቅተኛ የሆኑ የብርሃን ሁኔታዎችን ማስተናገድ የሚችል ካሜራ ያስፈልጋል። አሪ አሌክሳ ሚኒ ኤልኤፍ። ይህን ካሜራ በጣም አመሰግነዋለሁ። በጣም ነው የማመሰግነው። በእርግጠኝነት ዓላማችንን በሚገባ አሟልቷል። ኤልኤፍ 1600 ሬት አለው፣ ምክንያቱም ሁሉም የምሽት ትዕይንቶች በውስጠኛው ክፍል እንኳን ሳይቀር ጨለማ ነበር። በምሽት በጣም ብዙ ቀረጾችም እንዲሁ አለው። በዚህ ከፍተኛ አይሶ ባለው ካሜራ ምክንያት ዲኬንስ ላርጅ ዴፕዝ ኦፍ ፊልድን ለማግኘት አፐርቸሩን በሚዘጋበት ጊዜ በትንሽ ብርሃን የተሻለ ውጤት እንዲያገኝ ያስችለዋል። ሆኖም የአይሶ መጨመር እያንዳንዱ ሲኒማቶግራፈር ሊያውቀው የሚገባ የጎንዮሽ ጉዳት አለው። ያም ኖይዝ ነው። አይሶ ከፍ ማድረግ ምስሉን ለማብራት ሊረዳ ይችላል። አይሶ በጣም ከፍተኛ ከሆነ የካሜራ ሴንሰሩም በጣም ስሜታዊ ወይም ሴንሲቲቭ ይሆናል። ኖይዝ እና ግሬን ይፈጥራል። ለምሳሌ ይህንን ዝቅተኛ ብርሃን ያለውን ምስል ውሰዱ። ይህ ምስል
በግልጽ አንደር ኤክስፖዝድ ያነሰ ብርሃን አሊያም መጋለጡ የቀነሰ ነው። ምስሉን በትክክል ወደሚፈለገው ብርሃን ለማምጣት አፐርቸር ወይም ሸተር ስፒድን ሳንቀንስ የአይሶውን መጠን ለመጨመር እንሞክር። የአይሶ መጠን እንዴት እንደሚጨምር ልብ በሉ። ምስላችንን ያበረዋል፣ ነገር ግን ተጨማሪ ነጠብጣብ ወይም ኖይዝ ይፈጥራል። ስለዚህ ኖይዝ እንዴት እንደሚቀነስ ለማወቅ መጀመሪያ የምንሰራበትን ካሜራ መረዳት አለብን። እያንዳንዱ ካሜራ ትንሽም ቢሆን ልዩነት አለው። ስለዚህ ሴቲንጎችን መረዳት አለብን ማለት ነው። እንደ ዳይናሚክ ሬንጅ እና ኔቲቭ አይሶ። ዳይናሚክ ሬንጅ ዝርዝር ነገሮችን ሳናጣ ምስል ምን ያህል ጨለማና ብርሃን ሊሆን እንደሚችል ገደቦችን ይለካል። ስለዚህ ላርጅ ዳይናሚክ ሬንጅ የበለጠ በምስል ውስጥ ያለውን ዝርዝር ነገርና የቀለም ሬንጆችን በተሻለ ሁኔታ ይይዛል። አይሶን በማንኛውም አቅጣጫ ማስተካከል በሂደት ውስጥ ያለውን ከፍተኛ ወይም ዝቅተኛ ሬንጅን ያንቀሳቅሳል። እንደ አጠቃላይ በትንሽ ኖይዝ ጥሩ ምስል ለማግኘት እና የበለጠ ቀለምን በነፃነት ለመስራት እንዲሁ ከለር ሬንጅን ለማግኘት በተቻለ መጠን እንዲሁም በቅርበት ምስልን ለመያዝ ከፈለግን ኔቲቭ አይሶ ተብሎ የሚጠራውን ማወቅ አለብን። እያንዳንዱ ዲጂታል ካሜራ ኔቲቭ አይሶ አለው። በተለየ ግን ለምሳሌ የአሪ አሌክሳ ሚኒ ኔቲቭ አይሶ 800 ነው። ኔቲቭ አይሶ ወይም ቤዝ አይሶ በመባል የሚታወቀው የካሜራ ሴንሰር በተሻለ ሁኔታ የሚሰራበት አይሶ ቫልዩ ወይም መጠን ነው። በጣም ጥራት ያለው ምስልን፣ ከፍተኛ ዳይናሚክ ሬንጅ እና አነስተኛ ኖይዝን ለማግኘት ይረዳል። እያንዳንዱ ካሜራ ሴንሰር በአንድ የተወሰነ የስሜታዊነት ደረጃ ወይም ሴንሲቲቪቲ ሌቭል በጥሩ ሁኔታ እንዲሰራ የተዘጋጀ ነው። ይሄ ሴንሲቲቪቲ ሌቭል ነው ኔቲቭ አይሶ በመባል የሚጠራው። ከዚያ ቁጥር በላይ አይሶን ስንጨምር ካሜራው ምልክቱን በኤሌክትሮኒክ መንገድ ከፍ ያደርጋል። ይህም ተጨማሪ ኖይዝ ይፈጥራል፣ እንዲሁም ዳይናሚክ ሬንጃችን ይቀንሳል። ከካሜራው ኔቲቭ አይሶ በታች ስንወርድ ካሜራው ሰው ሰራሽ በሆነ መንገድ ሴንሲቲቪቲው ይቀንሳል። ይህም በተመሳሳይ ዳይናሚክ ሬንጁን ሊቀንሰው ይችላል። ለምሳሌ ብዙ ዘመናዊ ካሜራዎች ለፎቶዎች 100 ኔቲቭ አይሶ አላቸው። ለቪዲዮዎች 800 ኔቲቭ አይሶ ያላቸው አሉ። ዱዋል ኔቲቭ አይሶን ብዙ የሲኒማ ካሜራዎች ይጠቀማሉ። በአጭሩ ኔቲቭ አይሶ ማለት በካሜራችን ውስጥ የካሜራው ሴንሰር ጥሩ ምስልንና ሰፊ ዳይናሚክ ሬንጅ የሚያገኝበት የአይሶ መጠን ወይም ቁጥር ነው። ምንም እንኳን ብዙ የሲኒማቶግራፈር ባለሙያዎች ጥርት ያለ ለስላሳ ምስል ለማግኘት ቢጥሩም አንዳንድ ፊልም ሰሪዎች ግን ግሬን እና ኖይዝን ይፈልጋሉ። ምክንያቱም ሻካራነት ወይም ቴክስቸር የምንለው ወደ ቀረጻ ልዩ ዘይቤን ወይም ስታይልን ሊያመጣ ይችላል ብለው ያምናሉ። ፊልም ፎቶግራፍ የኬሚካል ታምር ነው። ሁል ጊዜ የተለየ ይመስላል፣ ሁል ጊዜም እውነተኛ ይመስላል። ቁጥር 1 ግሬን አለ እና ግሬን ሁል ጊዜ ይንቀሳቀሳል፣ ይዋኛል። ይህ ማለት አሁንም በህይወት ውስጥ እንኳን እንዳለ ይሰማሃል። አበባን ብንወስድ ምንም እንኳን በህይወት ያሉ አበቦች እንደሚንቀሳቀሱ መካድ አንችልም። ምክንያቱም ፊልሙ ራሱ ሕያው የሚሆነው ያንን እንቅስቃሴ ማሳየት ስትችል ነው። ልዩነቱም ይሄ ነው። ስፒልበርግ ስለ ዲጂታል ኖይዝ ሳይሆን ስለ ፊልም ግሬን ነው እያመለከተን ያለው። What are you doing? I was filming this dead bird. Why? Because it's beautiful. አስታውሱ፣ በሁለቱ መካከል ግልጽ የሆነ ልዩነት አለ። በፊልም ስትሪፕ ላይ የተቀረጸ ምስል በኬሚካል በሚታጠብበት ጊዜ ሲቀየር ፊልም ግሬን ይወስዳል። ፊልሙ ከታጠበ በኋላ ምን እንደሚያገኘው በጭራሽ አያውቁም ነበር እና አዎንታዊውን ከአሉታዊ ነገሮች ጋር ይደባልቃል። ነገር ግን በአሁን ጊዜ ይሄ በስህተት አይደለም የሚፈጠረው። አይሶ በዲጂታል ካሜራ ላይ በጣም ሲጨመር እምብዛም የማይፈለጉ ቅርጾችን ማምረት ይችላል። ሆኖም አንዳንድ ፊልም ሰሪዎች ሆን ብለው ከፍተኛ የአይሶ መጠንን ይጠቀማሉ፣ ኖይዝን ይፈጥራሉ። የሲኒማቶግራፈር ባለሙያው ብራንደን ይህንን በፊልም ውስጥ ይጠቀማል። It's a real Hollywood movie. Everyone set? Yeah. Ready and action? ፊልሙን በ3200 የአይሶ መጠን ላይ ነው የቀረጸው እና በፖስት ውስጥ ተጨማሪ ፊልም ግሬንን ጨምሯል። በጣም ቆንጆ የሚመስሉ ነገሮችን አልወድም። ፊልም ግሬን የሚስቡ ነገሮችን ይሰጣሉ፣ ሸካራነትን በምስል ውስጥ ይፈጥራሉ። የሲኒማቶግራፈር ዘይቤው ዝቅተኛ የኔቲቭ አይሶ መጠኖችን
ለተወለወለ ጥርት ያለ መልክ ለማግኘት ይጠቀም እንደሆነ ወይም ከፍተኛ የአይሶ መጠኖችን በመጠቀምና ስቴል ያለውን ኖይዝ ለማግኘት ከተፈለገ What a story, Mark. Cut. አይሶን መረዳት ወሳኝ ነገር ነው። እናንተ ያሰባችሁትን ቀረጻ ለማግኘት እና አይሶን ሙሉ ለሙሉ ለመረዳት በኤክስፖዠር ትሪያንግል ውስጥ ከአፐርቸር እና ከሸተር ስፒድ ጋር እንዴት እንደሚሰራ ማወቅ ያስፈልጋል። አይሶን ስንመለከት ምን አይነት ቀረጾች ወደ አይምሮአችሁ መጣ? ኮሜንት ላይ ብታጋሩኝ በጣም ደስ ይለኛል። በሚቀጥለው ክፍል ሸተር ስፒድን እንመለከታለን። ብርሃንና እንቅስቃሴን ለመቆጣጠር እንዴት ጥቅም ላይ እንደሚውል እናያለን። በየሳምንቱ ሐሙስ በአዳዲስ ቪዲዮዎች እንገናኛለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የክሎዝ አፕ የፊልም ቤተሰብ መሆን ትችላላችሁ። በያላችሁበት መልካም ጊዜ ይሁንላችሁ።